ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ በአዲስ ቻናላችን መተናል። ከ23000 በላይ ተከታይ ያለው ቻናላችን ዩቲዩብ ቪዲዮ እንዳንለቅ ስለከለከለን ከዚህ በኋላ በዚህኛው ቻናላችን ምርጥ ፊልሞችን የምንለቅላችሁ ይሆናል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ፊልሙ ሲጀምር 2002 ዓ.ም እንደ አውሮፓውያን አቆጣጠር አንድ ጂዮ የተባለ ልጅን እያሳየን ሲሆን ልደቱ ስለሆነ በአትክልት ስፍራው ላይ ተቀምጦ በጭቃ የልደት ኬክ እየሰራ ነበር። በዚህ መሃል ሸዋ የተባለች ልጅ ትመጣና ምን እያደረገ እንደሆነ ትጠይቀዋለች። ጂዮም ልደቱ መሆኑን ሲነግራት ልታግዘው ተወስናለች። ከዚያም ሁለቱም አብረው ሆነው ኬኩን ይሰራሉ። ከጨረሱ በኋላ ሸዋይ በጇ ፊቷን እየነካች ኬኩ የጎደለውን ነገር ታስባለች። እናም ኬኩ ሻማ እንደጎደለው ታስታውሳለች። እሷም ከቤቱ ሄዶ ሻማ እንዲያመጣ ትነግረዋለች። እሱ ግን ይፈራል፣ ምክንያቱም አባቱ ሁሌ ስለሚሰክር ጂዮ ላይ ይጮህበትና ይመታው ነበር። ግን ሸዋይ ሻማዎቹ ምኞቱን ለመመኘት ግዴታ መሆናቸውን ትነግረዋለች። ምክንያቱም ሻማዎቹን አብርቶ ከተመኘ ምኞቱ እውን እንደሚሆኑ ነገረችው። እሱም ደስ ይለውና ቀስ ብሎ ወደ ቤቱ በመግባት የሻማ ሳጥኑን ይወስዳል። እንደ ድንገት ግን ሳጥኑ ከእጁ ይርቅበታል። ከዚያም አባቱ ከእንቅልፉ ይነቃና ሊመታው ሲል ሸዋይ በመስኮት በኩል መታ ትጠራውና ታስመልጠዋለች። ከዚያም ሻማውን ይዘው ወደ አትክልት ስፍራ ይመለሱና የፈለገውን ነገር እንዲመኝ ትነግረዋለች። እሱም ስኖው እንዲወርድ ይመኛል። ታዲያ በድንገት የሻማው ቀለም ይቀየራል። እነሱ ግን አላስተዋሉትም ነበር። ልክ እናቱ እንደነገረችው እሱ ሲወለድ ስኖው ነበር። ታዲያ እናቱም ለመጀመሪያ ጊዜ ስኖው ሲሆን የምትወደውን ሰው ታገኛለህ ብላው ነበር። እናም ሸዋይ ለልደቱ የጥንቸል አሻንጉሊት ስጦታ ሰጠችው። ጂዮም ደስ አለው። እናም ምኞቱ እውን ይሆንና ሲጫወቱ ከሰማይ ላይ ስኖው መውረድ ይጀምራል። ጊዜያት ያልፉና ትላልቅ ሰዎች ሆኑ። ጂዮም ወደ ቤቱ ይመለሳል። ነገር ግን ሸዋይ ከተማውን ለቃ ሌላ ቦታ እንደሄደች ይነገረዋል። ለዛ ያጣታል። ቢሆንም ግን ጂዮ አሁንም ከረጅም ዓመታት በኋላ ቢሆንም አንድ ቀን እንደሚያገኛት ተስፋ ያደርጋል። አንድ ቀንም የታዋቂዋ ጸሐፊ ኦሊቪያ እና የባለቤቷ ቴዲ ሰርግ ነበር። ጂዮ የጌም ዲዛይነር ነው። እናም ትልቅ ስጦታ ይዞላቸው ነው የመጣው። ሸዋይ ደግሞ በጣም ቆንጆ ሴት ሆናለች። የተለያዩ የኬክና የኬተሪንግ ስራዎችን እየሰራች ትገኛለች። አሁን ደግሞ የሰርግ ኬኮችን በመስራት ተጠምዳለች። እናም የታዘዘችውን የኬክ ስራ ጨርሳ ከኪችን ስትወጣ ወደ ኪችኑ መልሰው ይጠሯታል። ስትሄድም ከእንግዶቹ የአንደኛዋ ልጅ የሰራችውን የሰርግ ኬክ እየበላው ነበር። እሱም እንደሚጣፍጥ ይነግራታል። ታዲያ እሷ ደንግጣ ቶሎ ብላ ወደ ውጭ በመሄድ የሚያግዛትን ሰው ትፈልጋለች። እሷም በአጋጣሚ ጂዮን ታገኘውና እንዲረዳት ትጠይቀዋለች። ግን ሁለቱም አልተዋወቁም ነበር። እሷም እንዲረዳት ኬኩን እንዴት እንደሚያስተካክለው ትነግረዋለች። ከዛም ተባብረው ኬኩን ያስተካክሉታል። ጥቂት ቆይቶም ሰርጉ ይጀምራል። እናም ሸዋይ የኦሊቪያ ጓደኛ መሆኗንና ጂዮ ደግሞ የቴዲ ጓደኛ መሆኑን እንረዳለን። ከዚያም አብረው ተቀምጠው ሳለ ጂዮ ቅድም ኪችን ውስጥ ሸዋይ እንዴት አድርጋ ኬኩን እንደምታስተካክል ስታስብ እጆቿን ፊቷ ላይ ስታደርግ የልጅነት ጓደኛውን ትውስታ ታመጣበታለች። እናም እሷ የልጅነት ጓደኛው እንደሆነች ለማረጋገጥ እየሞከረ ሳለ በስሟ ከውጪ ሌላ ሰው ሲጠራት እየሮጠች ትወጣለች። እሱም ራሷ እንደሆነች ያረጋግጣል። የድሮ ጓደኛው የአንገት ስካርፕ ላይም ስሟ ተጽፎ እንደነበር ያስታውስና የልጅነት ጓደኛው እንደሆነች ሙሉ በሙሉ እርግጠኛ ይሆናል። ወደ ሰርጉም ስንመለስ ሸዋይ ኬኩን በማስተካከል ስለረዳት ታመሰግኗለች። ከዚያም ስጦታ የሚሰጥበት ሰዓት ይደርሳል። እናም ቴዲና ኦሊቪያ ሰርጉ ላይ ለታደሙት ሰዎች ስጦታ ይሰጣሉ። ሸዋይም ስጦታው የድመት አሻንጉሊት እንዲሆን ወይም ደግሞ ሰዓት እያለች ስትከፍተው ድመት ይሆናል። ጂዮም ሲጠብቀው የነበረውን ነገር እንዳገኘ ተስፋ ያደርጋል። ከሰርጉ በኋላም ጂዮ መንገዱ ከእሷ ጋር ተመሳሳይ እንደሆነ በማስመሰል ሸዋይን ይከተላታል። እሱም የጌም ዲዛይነር ስለሆነና የጌም ካምፓኒ ውስጥ ስለሚሰራ ፈልጋ የነበረውን አሻንጉሊት ሊገዛላት ሲል ሸዋይ ግን አይሆንም አለች። ጌሙ እድል የሚጠይቅ ስለሆነ የራሷን እድል ራሷ መሞከር እንደምትፈልግ ትነግረዋለች። ከዚያም ወደ ባስ ውስጥ ትገባለች። ጂዮም ተመሳሳይ ባስ ውስጥ ሁለት አሻንጉሊት ይዞ ይገባና ይሰጣታል። እሷም የመጀመሪያው ስትከፍተው ሁሌም የምታገኘው አሻንጉሊት ነበር። እሱም ሁለተኛውን ጥንቸል ስሎበት ዳክዬ እንደሳለላትና የምትፈልገው እንደምታገኝ ሲነግራት ትስቅና እሱ ማለት የልጅነት ጓደኛዋ ጂዮ መሆኑን ትረዳለች። ከዚያን ቀን በኋላ ሁለቱም ጥሩ ጊዜ አብረው ማሳለፍ ይጀምራሉ። ጂዮም እሷ ጥንቸል ስለሰጠችው በዛ ምክንያት አሁን ላይ የተለያዩ ጌሞች እንደሰራ
በዚህ ሙያ ላይም እንዲሆን ምክንያት እንደሆነችው ይነግራታል። እሷም ህልሟ የተለየ የጣፋጭ መሸጫ መክፈት እንደሆነ ትነግረዋለች። ወደዚህ ስራም የገባችው ልጅ እያለች የካርቶን ፊልም ላይ ኬክ እያየች ስላደገችና ስለምትወድ ነበር። እናም አሁን ላይ እንግሊዘኛ እየተማረች እንደሆነ ምክንያቱም እናቷ የእንግሊዘኛ አስተማሪ እንድትሆን ስለምትፈልግ አሊያም ደግሞ ማግባት እንዳለባት ስለምታምን መሆኑን ትነግረዋለች። ከዚያም ሁለቱ እያንዳንዷን ጊዜ አብረው በደስታ ያሳልፋሉ። በመካከላቸውም ያለው ነገር እየቀረበ ይመጣል። አንዳቸውም ለሌላቸው ብርታት ይሆናሉ። ግን ሁለቱም የሚሰማቸውን ደብቀው ነበር። አንድ ቀንም ጂዮ እሷን ካገኘ በኋላ ህይወቱ የበለጠ እንደተስተካከለና ያን ሁሉ ዓመት እንዴት ሲጠብቃት እንደነበር ይናገራል። እሱም እንደሚወዳት ሲነግራት እሷም እንደምትወደው ትነግረዋለች። በኋላም ሸዋይ በስራዋ ስኬታማ ትሆናለች። ነገር ግን ትምህርቷን ስላቋረጠች ስኬቷን ከእናቷ ትደብቃለች። ጂዮም በስራዋ እንድጠነክር ያበረታታታል። ከዚያም ሁለቱም አብረው ወደሚኖሩበት ቦታ ይሄዳሉ። እናም ሸዋይ ምርጥ ኬክ ሰሪ ተብላ ሽልማት ታገኛለች። ለዛም ጂዮ የጥንቸል አሻንጉሊት ያለውን ጌም ዲዛይን ያደርግላታል። ነገር ግን ደስታቸው ብዙም አልቆየም ነበር። አንድ ቀንም ሁለቱም አብረው ተቀምጠው እያለ ጂዮ ስልክ ይደወልለትና አባቱ መሞቱ ይነገረዋል። እናም የቀብር ስነስርዓቱ ቀን ሰዎች ይመጡና አባቱ ከባድ ብድር ውስጥ ተዘፍቆ እንደሞተና ዕዳ እንዳለበት ይነገረዋል። የአባቱን ዕዳ ጂዮ መክፈል እንዳለበትም ይነግሩታል። በኋላም ጂዮ ወደ ቤቱ ተመለሰ። ነገር ግን የተፈጠረውን ነገር ከሸዋይ ደበቃት። እናም ሁሉንም ነገር በራሱ ለማስተካከል በጣም ጠንክሮ መስራት ይጀምራል። ከጊዜ ወደ ጊዜ የአባቱን ዕዳ ለመክፈል መጨናነቅ ጀመረ። አበዳሪዎቹም አባቱ ከሞተ በኋላ ሁሌ ስለሚያስጨንቁትና ስለሚያስፈራሩት ጸባዩ የተቀየረ መጣ። ሸዋይም እንደ ድሮ ከእሷ ጋር ጊዜ ስለማያሳልፍ ይናፍቃታል። በዚህ ሁኔታው የተወሰኑ ጊዜያት አለፉ። አንድ ቀንም ሸዋይ ኬክ ሰርታ ኦሊቪያ ቤት እንደደርሳት ጠይቀውና አብረው በመኪና እየሄዱ ጂዮ በጣም እየተጨነቀ ስለሆነ ሙዱ ትክክል አልነበረም። እየሄዱም ሳለ መንገድ ላይ አንዲት አዛውንትን ሊገጯት ነበር። እናም ኦሊቪያ ቤት ሲደርሱ ሸዋይ ለኦሊቪያ ጂዮ እንደተቀየረ ትነግራታለች። ስራው ላይ ብቻ ትኩረት እንደሚያደርግ ስትነግራት ኦሊቪያ ምናልባትም ሰርጋችሁ በዚህ ዓመት ስለሆነ ገንዘብ ለመያዝ ብሎ ይሆናል ስራው ላይ ብቻ ትኩረቱን ያደረገው ትላታለች። ሸዋይ ግን አይደለም ባህሪው መቀየር የጀመረው አባቱ ከሞቱበት ቀን አንስቶ እንደሆነ ትነግራታለች። እሷም እየተሰማውና እየተሰቃየበት ያለውን ነገር እንደሚነግራት ተስፋ እንደምታደርግ ብቻውን መሸከም እንደሌለበት እያሰበች ጂዮ የስራ ቦታው ይደርስና ጓደኛው ቴዲን ያገኘዋል። ጓደኛውም እሱና ኦሊቪያ ሊፋቱ መሆኑን ይነግረዋል። ምክንያቱም ኦሊቪያ በእሱ የሴት ጓደኞቹ ስለምትቀና መሆኑን እየነገረው ብዙ ያወራሉ። አንድ ቀንም ቤት ውስጥ ሲጣሉ ነገሩ ላይቭ እየተቀዳ ነበር። ታዲያ አድናቂዎቿ ሁሉንም ነገር አዩና መነጋገሪያም ሆነች። በዚህም ምክንያት ኦሊቪያ ለማዋሸት ትገድዳለች። እናም ለአድናቂዎቿ እንደከዳት ትናገራለች። እሱም እንድታመሰግነው እየቀለደ ይነግራታል። ምክንያቱም የመከዳቷ ወሬ በጣም ቫይራል ስለሆነ እንደውም ሌላ ሰው የእሱ አይነት ስራ በስራው ላይ አካቷል። ስለሆነም ሁለቱ አብረው አዲስ ፕሮጀክት ለመስራት ይስማማሉ። በተመሳሳይ ሰዓትም ኦሊቪያ ጓደኛዋ ሸዋይን ለመርዳት በማሰብ ላይቭ ላይ ስራዎቿን ታስተዋውቅላታለች። በኋላም ጂዮ አንድ ሰውን ሊያገኝ ይሄዳል። በአዲሱ የጌም ፕሮጀክት ላይ አብሮት መስራት የሚፈልግ ሰው ነበር። ይህ ሰውም ስለ ሁለት ሰዎች ገጸ ባህሪያት መቼም የማያልቅ ሁሌ የሚደገም ሁኔታዎች ውስጥ ስለሚኖሩ ሰዎች ታሪክ ጽፏል። ሰውየውም ይህን ታሪክ የጻፈው አንዳንድ ጊዜ ነገሮች መጨረሻቸው የታወቀና ምንም ያህል ብንሞክር የማይቀየሩ በመሆናቸው መሆኑን ይነግረዋል። ከዚያም ጂዮ ወደ ጌም ካምፓኒው ከስራ ባልደረቦቹ ጋር አዲስ ዓመትን ሊያከብር ይመለሳል። ማናጀሩም ለሰራተኞቹ ብር የያዘ ፖስታ ይሰጣቸዋል። ጂዮም ደስ ይለዋል። ታዲያ ወደ ማናጀሩ በመሄድ ልደቱ ስለሆነ ፍቃድ ይጠይቀዋል። ጂዮ ከሸዋይ ጋር ጊዜ ማሳለፍና ልደቱን ማክበር ይፈልጋል። ግን ማናጀሩ ይከለክለዋል። ጂዮ አዲሱን ፕሮጀክት የማስተዋወቅ ኃላፊነት እንዳለበትም ይነግረዋል። ጂዮም ይከፋዋል። ሸዋይም ወደ ቤቷ ስትመለስ እናቷ የላይ ቪዲዮን አይታ በንዴት ትደውልላትና ለምን እንዳዋሸቻት ጠይቃታለች። ከመማር ይልቅ ጣፋጭ ነገሮችን በመስራቷም ትቆጣታለች። ሸዋይም በተመሳሳይ ይከፋታል። ከዚያም ጂዮን ሰርፕራይዝ ለማድረግ ትደውልለታለች። ግን ጂዮ ሊቆይ እንደሚችል ይነግራታል። ከዚያም መልሶ ይደውልና ወደ መስሪያ ቤቱ ፓርቲ እንድትመጣና እዚያ ማክበር እንደሚችሉ ይነግራታል። በኋላም ቤት እያለች ለሸዋይ አንድ ሰው ደውሎ ጂዮ ጥልቅ ዕዳ ውስጥ መዘፈቁን ይነግራታል። እሷም ትደናገጣለች። ጂዮም ዕዳውን ለመክፈል በማሰብ ወደ ማናጀሩ ጋር በመሄድ የ6 ወር ደሞዙን አስቀድሞ እንዲሰጠው ይጠይቀዋል። ግን ማናጀሩ ከለከለው።
በዚያን ጊዜ ሸዋይ ደርሳ ነበር። እናም ሁሉንም ነገር ትሰማለች። በስተመጨረሻም እውነቱን ይነግራታል። እሷም ለምን ቀድሞ እንዳልነገራት ችግሩን አብረው ለመፍታት እንዲሞክሩ እንዳላደረገ ጠይቀዋለች። እሱም ሰርጋቸውን አቅዶ ቤት ሊገዛላት ፈልጎ እንደነበር፣ አሁን ግን የእሷን ምኞት ማሳካት አለመቻሉን፣ እሷ የምትፈልገውንም ህይወት እንድትኖር ስላላደረገ ሽንፈት እንደሚሰማው ይነግራታል። እሷም እያለቀሰች በዚህ ምክንያት ከኔ ጋር አንለያይም፣ እኔ የወደድኩ ያሰብኩትን ህይወት ትሰጠኛለህ ብዬ አይደለም፣ እኔ የወደድኩት ማንነትህን ነው። አንድም ቀን ግን ለገንዘብ ብለህ ትለየኛለህ ብዬ አስቤ አላውቅም ብላ እያለቀሰች ትታው ትሄዳለች። ጂዮም እየተከተለ ሊያስቆማት ቢሞክርም በመንገድ ላይ እየተሰራ የነበረ የኮንስትራክሽን እቃ ይወድቅበታል። ቶሎ ብሎ ሆስፒታል ቢወስዳትም መትረፍ አልቻለችም። ጂዮም በጣም ያዝናል፣ ልቡም ይሰበራል። ከዚያም ወደ ቤት ተመልሶ የእሷን እቃዎች፣ ፎቶዎች፣ የተናገረቻቸውን ንግግሮች፣ የሰራችለትን ኬክ እንዲሁም እወድሃለሁ፣ ሻማውን ለኩስና ምኞትህን ተመኝ ብላ ያስቀመጠችለትን መልእክት እያየ ስቅስቅ ብሎ ያለቅሳል። ከዚያም ከልጅነቱ የቀረውን የሻማ ሳጥን ከፍቶ ሻማውን ያወጣል። እስካሁን 2 ሻማ ውስጡ ነበር። አንዱንም አበራና ወደ ህይወት እንድትመለስ ተመኘ። ከዚያም ተኛ። በነጋታው ሲነቃ ሸዋይን ፊት ለፊቱ ያገኛታል። ጂዮ ማመን አልቻለም። ተንደርድሮም ሄዶ ያቅፋታል። እናም በህልሜ አደጋ ደርሶብሽ አየው ይላታል። እሷም ታቅፈውና ምንም እንዳልሆነች እየነገረች እንዲረጋጋ ታደርጋለች። ግን በኋላ ላይ እሷን ወደ ኦሊቪያ ቤት ሲያደርሳት በህልሙ ያያቸው ነገሮች ያጋጥሙታል። እናም ይደነግጣል። ምክንያቱም ሁሉም ነገር እየተደገመ ነው። እሱም ከዚህ በፊት ያገኘውን ሰውዬ ያስታውሰዋል። ታዲያ በፍጥነት ወደ ሰውዬው ይሄዳል። ሰውዬውም በቅርቡ ትሞታለች፣ ስለዚህ የምታውቀው ነገር አለ ይለዋል። ቀጥሎም ከመሞቷ በፊት በቂ ፍቅር ሰጥቻታለሁ ብለህ ታስባለህ ብሎ ይጠይቀዋል። ይህን ጊዜ ጂዮ በፍጥነት ወደ ኦሊቪያ ቤት ሄዶ የላይቭ ፕሮግራሙ ሳይጀመር ይደርሳል። እናም ሸዋይን አንድ ጊዜ አብረው እንድትወጣ ይጠይቃታል። ከዚያም ወደ አንድ ቦታ ይወስዳትና ሁሌም የምትመኘውን የራሷን ሱቅ እንድትከፍት ይረዳታል። ምንም ነገር እንዳይመታትም በተጠንቀቅ እየጠበቃት ነው። ቢሆንም ግን አሁንም ሁሉም ነገር እየተደገመ ነው። በኋላም ቆይቶ ሁሉም ነገር እየሆነ ያለው በሻማው ምኞት በመመኘቱ መሆኑን ይረዳል። እናም ነገሮችን ለመቆጣጠር ቢሞክርም ግን በኋላ ላይ ውጤቱ ተመሳሳይ ሆኖ ያገኘዋል። እናም አንድ ቀን ማታ ለጂዮ ስልክ ይደወልለትና ሸዋይ መንገድ ላይ አደጋ እንደደረሰባት ይነገረዋል። እሱም ሊያድናት እየሮጠ ይሄዳል። በመሃልም ባለታሪኩን ሰውዬ ያስታውሰዋል። ከዚያም ሰውየው ጋር ሄድና ማነህ ብሎ ይጠይቀዋል። ሰውየውም መልሶ እኔ ማለት አንተ ነኝ፣ የአንተ የወደፊት ማንነት ነኝ። እናም ሸዋይን ልታድናት የምትችልበት ምንም አይነት መንገድ የለም፣ ግን ከእሷ ጋር የተቻለህን ሁሉ ጥሩ ጊዜ ለማሳለፍ ሞክር፣ ከሞቷ በፊትም በደንብ ፍቅር ስጣት ይለዋል። ከዚያም ጆ ቶሎ ብሎ ወደ ቤቱ በመሄድ ሻማውን ያበራዋል። እናም እንድትመለስ ይመኛል። በቀጣዩ ቀን ከተኛበት ሲነቃ ሰዓቱ እንደ ከዚህ በፊቱ ነበር። እናም ሁሉም ነገር እየተደገመ ነው። አሁን ግን ሳጥን ውስጥ የቀረ ሻማ የለም። ጂዮ ነገሮችን ለመቀየር ቢሞክርም ግን አልቻለም። ውጤቱ ተመሳሳይ ነበር። ለዚያም ጂዮ ከጓደኛው ጀምሮ ሁሉንም ነገር ይነግራቸው ጀመር። ከዚያም ወደ ሸዋይ በመመለስ ኦሊቪያን ያገኛታል። እናም ቴዲ ምን ያህል እንደሚወዳት ይነግራታል። መቼም እንደማይክዳትና ያለሱ ከባድ ነገር መሆኑን ያስረዳታል። በዚህ ምክንያት ኦሊቪያ የመፋታቱን ሀሳብ ተወች። ከዚያም ሸዋይን ወደ ወላጆቿ ቤት ይወስዳታል። እናም ከእናቷ ጋር እንድትስማማ ያደርጋል። ከዚያም ሲወጡ ወደ ራሱ ቤት ይወስዳታል። የአባቱን ቤት እንደሸጠውም ይነግራታል። ምክንያቱም ብድር ስለነበረበት ዕዳውን ለመክፈል እንደሆነ፣ አሁን ግን ምንም ዕዳ እንደሌለበት ይነግራታል። ከዚያም ስለሞቱ ስለ ሻማው ሁሉንም ነገር ይነግራታል። ሻማዎቹ ለልደቱ እናቱ በካንሰር ከመሞቷ በፊት የሰራችለት እንደሆነ፣ እናም አባቱ ከዚያን ጊዜ ጀምሮ አይምሮ እንደተጎዳ ለረጅም ጊዜም እንዳልተረዳው ይነግራታል። ከዚያም ወደ ባህር ዳርቻ ይዟት ይሄዳል። ሸዋይም ምን እየሆነ እንዳለ ከዚህ በኋላ ደግሞ ምን እንደሚሆን ስጠይቀው እንድትጨነቅ ስላልፈለገ ይዋሻታል። የዚያን ቀን ማታም ጂዮ ከቴዲና ከኦሊቪያ ጋር በመሆን ፓርቲ አዘጋጅተው ሰርፕራይዝ ያደርጓታል። ጂዮም ሁሌ እንደሚወዳት ይነግራታል። እናም ምንም ነገር ቢፈጠር አብሯት እንደሚሆን ቃል ይገባል። ከዚያም ፕሮፖዝ ያደርጋታል። ቴዲና ኦሊቪያ ይህን ሲያዩ ደስ ይላቸዋል። ጂዮና ሸዋይ በደስታ ተሞልተው ስለ ወደፊታቸው እያቀዱ ወክ ማድረግ ይጀምራሉ። ግን ድንገት ሸዋይ አስፋልት ስትሻገር የሆነ መኪና እየፈጠነ ወደ እሷ ይመጣል። ጂዮም ይህንን ሲያይ ሮጦ በመሄድ ገፈትራታል። እናም እሷን አትርፎ እሱ ይሞታል። እሷም ከሆስፒታል ስትነቃ ጂዮ እንደሞተ ትረዳለች። ሸዋይም ታዝናለች። ከጊዜያትም በኋላ ሸዋይ ቴዲ ስለ ሻማዎቹ ሲያወራ ትሰማለች። ጂዮ ሻማዎቹን ተጠቅሞ እንዴት እንዳዳናት የተናገረውን ያወራላታል። እሷም ታሪኩን የጻፈው ሰውዬ ጋር ቴዲን እንዲወስዳት ጠየቀችው። ታዲያ የማታውቀው ሰው ቤት ትደርሳለች። ቤቱም እነሱ እየኖሩበት ባለበት ዘመን የተሰራ ቤት አይመስልም፣ ለየት ያለ ነው።
በሩ ሲከፈት አንዲት ያረጀች ሴትዮ ብቻ ነበር ያገኘችው። እሷም ሴትየዋ ራሷ መሆኗን አላወቀችም ነበር። ስለዚህም ስለ ሰውየው ለመጠየቅ ከሴትየዋ ጋር ትቀመጣለች። ሴትየዋ ምንም ነገር ለመቀየር ብትሞክርም የታሪኩ መጨረሻ እንደማይቀየር ትነግራታለች። ምክንያቱም ለመቀየር ከሞከረች የሆነ ትልቅ ነገር መስዋዕት ማድረግ ይኖርባታል። ግን ሸዋይ ጂዮን ለመመለስ መፍትሄ የሚሆን ነገር አጥብቃ ትጠይቃታለች። ከዚያም ከቤቱ ከወጣች በኋላ ከጂዮ ጋር ያሳለፉትን የልጅነት ጊዜ አስታወሰች። ጂዮ ሻማውን ከአባቱ ተደብቆ ሊያመጣ በሄደበት ጊዜ ሻማው ወድቆ ተበትኖበት እንደነበር ትዝ ይላትና ወደ ድሮ ቤቱ በሩጫ ሄደች። ምንም እንኳን ጂዮ ቤቱን ቢሸጠውም ህንፃው ገና እየታደሰ ነበር። እሷም ወደ ውስጥ ልትገባ ስትል ሰራተኞቹ እቃ ይወድቅባታል ብለው ቢከለክሏትም እሷ ግን ታግላ ገፍትራቸው ወደ ውስጥ ገባች። ሻማ ያለበትንም ፈልጋ ታገኝና ለኩሳው ጂዮ ወደ ቀድሞ ህይወቱ እንዲመለስ እመኛለሁ፣ በምትኩም ራሴን መስዋዕት አድርጋለሁ ትላለች። ግን ሻማው ይጠፋል። እሷም በድጋሚ እየተንቀጠቀጠች ታበራውና ደግማ ያንኑ ምኞት ትመኛለች። ግን ሻማው አሁንም ይጠፋል። ሸዋይም ተረጋግታ ስታስተውል መስዋዕት ማድረግ ያለባት በሁለቱ መካከል ያለውን ግንኙነት እንደሆነናም ትውስታቸውን፣ ፍቅራቸውን መስዋዕት ማድረግ እንዳለባት ትረዳለች። በዚህን ጊዜ ግን ሻማው አልጠፋም ነበር። በቀጣዩ ቀንም ጊዜው ወደ ኋላ ተመለሰ፣ ወደ 2018 ዓ.ም። ሸዋይ ከእንቅልፏ ስትነቃ የኦሊቪያ ሰርግ ቀን ነበር። እናም ኦሊቪያ ትደውልላትና ስለ ሰርጉ ኬክ ዝግጅት ታወራታለች። ሸዋይም ነገሮችን እያስተዋለች የተመኘችው እንደሰራት ትረዳለች። ታዲያ ምንም እንኳን ጂዮ በህይወት በመኖሩ ብትደሰትም ግን ሁሌም ይናፍቃት ነበር። እሱንም ለማየት ትሞክራለች። ግን እጣ ፋንታቸው አልፈቀደላቸውምና ሳትችል ቀረች። እሷም ለራሷ ጂዮ በህይወት እንዲኖር ማየትም ሆነ ማግኘት እንደሌለባት ትወስናለች። ከዚያን ጊዜ ጀምሮ ብቻዋን መኖር ትጀምራለች። ከዚያም ሸዋይ ሁሉንም ነገር ለማስተካከል በማሰብ መጀመሪያ ወደ ቤተሰቦቿ ሄዳ ትምህርቷን አቁማ በኬተሪንግ ስራ ላይ እንደምትገኝ ትነግራቸዋለች። ከዚያም ሁሌም የምትመኘውን አይነት ቦታ በመግዛት ሱቋን ትከፍታለች። ቀጥላም ወደ ጂዮ ቤተሰብ ቤት ትሄዳለች። እዚያም የጂዮ አባትን በህይወት ታገኘዋለች። እሷም ሰራተኛ በመምሰል ስለ ገንዘብ አጭበርባሪዎች የሚያጭበረብሩበትንም የሞባይል አፕሊኬሽኖች ትነግረዋለች። አባትየውም በሚገርም ሁኔታ ያምናታል። ከዚያም ወደ ቴዲና ኦሊቪያ ጋር ትሄዳለች። እናም ላይቭ ላይ ሊፈጠር ያለውን ችግር ከመፈጠሩ በፊት ታስተካክለውና እንዳይጣሉ ታደርጋለች። ይህም በማድረጓም ሁለቱ ሳይፋቱ ቀሩ። ከዚያም በ2022 የጂዮ አባቱ ሲሞት ቤቱ ሳይሸጥ ይቀራል። ጂዮም ወደ ቤቱ ተመልሶ ሁሉንም የቤተሰቡ ፎቶዎች ይሰበስባቸዋል። እናም ፎቶዎቹን ሲመለከት አባቱ ምን ያህል ይወደው እንደነበር ይረዳል። እናም በዚያ ቤት ውስጥ ለመኖር ይወስናል። ከዛም ጊዜያት አለፉና ያ የሚደገመው ቀን ደረሰ። እንደ አውሮፓውያን አቆጣጠር ታህሳስ 31 2022 ዓ.ም የአዲስ ዓመት ዋዜማ እያከበሩ ነው። በተመሳሳይ ደግሞ የጂዮ የልደት ቀን ነበር። ጓደኞቹም አብረውት ያከብራሉ። ቀኑን በሰላም ያልፋል። ከዚያም በቀጣዩ ቀን ጥር 1 2023 ዓ.ም ሸዋይ እንደተለመደው በሱቋ ውስጥ ኬክ እየሰራች ጂዮ ወደ ሱቋ ይገባና ኬክ ያዛታል። እሷም ስታየው በጣም ደስ ይላትና እጣ ፋንታቸው ድጋሚ እንዲገናኙ እንደፈቀደላቸው ትረዳለች። በጣም ውስጧም ተነክቶ ልታለቅስ ስትል ፊቷን ታዞራለች። ጂዮም እሷን ስላላወቃት ያዘዘውን ኬክ ዝም ብሎ ይጠብቅ ነበር። እሱ ትውስታዎቹን ስላጣ ስለ እሷ ምንም የሚያስታውሰው ነገር የለም። ግን ድንገት ጠረጴዛ ላይ ያለውን የጥንቸል አሻንጉሊት ያያል። እናም ዳክዬ ነው ይላታል። እሷም ትስቃለች። ከዚያም ጥንቸል እንደሆነ ትነግረዋለች። እሱም በዚህ ምክንያት ሸዋይ የልጅነት ጓደኛው እንደሆነች ያስታውሳል። በዚያን ሰዓትም ስኖ ከሰማይ መውረድ ይጀምራል። እናም ፍቅራቸው ይመለሳል። ከተወሰነ ጊዜ በኋላ ተጋብተው በሰላም እየኖሩ ፊልማችን ያልቃል። ፊልሙ የተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።